ሶስተኛው ብዙዎቻችሁ ያልገባን ፈትፍተው ካላጎረሱን አልገባም ብሎ ነው እንጂ ከአፍሪካ የመጀመሪያውን ቤተ መንግስት የአፄ ፋሲለደስን ቤተ መንግስት በተለምዶ የፋሲል ግንብ የምንለውን በዚህ ሌብል በዚህ ክብር ደረጃ ሲታደስ የአራት ኪሎን ብሔራዊ ቤተ መንግስት የአፄ ሚኒሊክን የአፄ ኃይለስላሴን ቤተ መንግስት በዚህ ሌብል ከፍ ብሎ ሲታደስ የጅማውን የአባጅፋር ቤተ መንግስት ሲታደስ ስለ ባህር ዳሩ የአፄ ኃይለስላሴ ቤተ መንግስት ይህን ያክል ሲነሳ የአድዋ ሚዜም በዚህ ከፍታ በዚህ ደረጃ ሲሰራ ትላንትን በተለይ የአፄዎቹን ከፍ የሚያደርግ ነገር ሲሰራ ምን እየተነገረን ነበር? እንደው በትንሹ ልንገራችሁ። አፄዎቹ የበሉበት ሳህን በክብር ተቀምጧል። ክብሩን በሚጠብቅ የሄዱበት መኪና ሁሉ ነገራቸውን በክብር እንዲታይ በሚዜም ከፍ ባለ ደረጃ እንዲታይ አድርጓል። ታዲያ ይሄ ባዶ ሆኖ እንዲቀመጥ ይፈልጋል? ሶስተኛውን ጥያቄ ያነሳው የአሁኑ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አሊ ይህን ጥያቄ አንስተውታል። በግልጽ መጥቶ ንጉሱ ይመለስ እንዲለን አንጠብቅ። ቤተ መንግስቱን በክብር ካደሰው ንጉሶች እንዲመለሱ ይፈልጋል። ጥያቄው እንዲነሳ ህዝብ እንዲያነሳለት ይፈልጋል። ስለዚህ እነዚህ ሰዎች አርቲስት ቴዎድሮስ ካሳሁን፣ ዶክተር ኤልያስ ገብሩ፣ ጠቅላይ ሚኒስትር አብይ አህመድ ይህን ጥያቄ ካነሱት በትንሹ ከታወቁ ሰዎች ውስጥ ናቸው። ስለዚህ ምን እንጠብቃለን? 1 ሚሊዮን አስገቡኝና ይህን ጥያቄ በይፋ በአደባባይ ቤተ መንግስት ፓርላማ ይዤው እገባለሁ። የሚያስከፍለውን መስዋዕትነት እከፍላለሁ።